الرجيم قال يا قوم إني لكم نذير مبين أن اعبدوا الله واتقوه وأطيعون يغفر لكم من ذنوبكم ويؤخركم إلى أجل مسمى إن أجل الله إذا جاء لا يؤخر لو كنتم تعلمون قال رب إني دعوت قومي ليلا ونهارا فلم يزدهم دعائي إلا فرارا وإني كلما دعوتهم لتغفر لهم جعلوا أصابعهم في آذانهم واستغشوا ثيابهم وأسروا واستكبروا استكبارا ثم إني دعوتهم جهارا ثم إني أعلنت لهم وأسررت لهم إسرارا فقلت استغفروا ربكم إنه كان غفارا سبحان الله أرى عندي كما جمر الله አዳምጡኝ እሺ በደንብ ምን አለ አላህ ሲናገር እንዲህ ይላል إنا أرسلنا نوحا إلى قومه ኑህን ወደ ህዝቦቹ ላክነው አለ አላህ ሱረቱ ኑህ 71ኛው ምዕራፍ أن أنذر قومك من قبل أن يأتيهم عذاب أليم يا أسمامي وكتات ودنانتا كممتاتو بفيت أنذرهم مالتهم أنتم بلاتشو أستنققاتشو هزبوتشهن نقراتشو على الله لنوح مالتهم كدين دمتاكوت 950 ዓመት ነው ዳዕዋ ያደረገው ለነሱ 950 ዓመት سبحان الله كذا من على نوح عليه السلام قال يا قوم إني لكم نذير مبين سبحان الله أنا لأن أنت قلاج يومكم بقى بقلت كالله زندي تلاكم لا كالله يمتاهن أستنقاك ياتشوني بلو نقراتشو كذا سي نقراتشو دين يالاتشو أن اعبدوا الله واتقوه وأطيعون اللهم ببتشينت تجزو واتقوه السنن فروت وأطيعون أني نمت هززوني أتم اللهن ما السن سيتاززون يا الله ما اللي تاززو ميشروت اللهن ميتاززوت مالتنا سو الله سبحانه وتعالى السنن دي فروتنا اللهن دي فروتنا اللهن دي عملكون ديهم ملك تنياون اندياس ما نو اندي كتلو አስተንጋቂ አርጎ ላካየው ማለት ነው ከዛ እንዲህ አላቸው ምንዳው ደግሞ ማለት ነው يغفر لكم من ذنوبكم ويؤخركم إلى أجل مسمى سبحان الله ኃጢያቶቻችሁንም ይምርላችኋል ከዛ ለተወሰነ ጊዜም ትቆያላችሁ إن أجل الله إذا جاء لا يؤخر سبحان الله تقويالاችሁ አለ ኦፍ ኮርስ እንቆያለን መቆየታችን የማይቀር ነው ይሄ የምታዩት ፊት ነገ ይጨማደዳል እንደዚህ የምታዩት ፊት ይሄ የምታዩት አይ ነገ ይጨማደዳል ሐቂቀተን ይሄ የምታዩት ጸጉር ይረግፋል ነገ እንደዚህ ቁጭ ብሎ የሚያወራው ምናልባት አልጋ ላይ ሊተኛ ይችላል አላህ ይጠብቀን ግን አይቀርም አልጋ ላይ መተኛት ሲባል ሞት ማለት ነው ሞት መምጣቱ አይቀርም የምትጨነቁለት የምንጨነቅለት ነገር በአጠቃላይ ዱንያ ላይ አንድም ነገር የማያልፍ የለም አንድም ማለት ነው ሁሉም ነገር ያልፋል ዛሬ ማዳም ቤት ሆናችሁ የምትሰሩ እህቶች ካላችሁ ጭንቅ ከሆነ ጭንቁም ያልፋል ግን ከባዱ ጭንቅ እሱ አይደለም የአኺራ ጭንቅ ነው የትኛውም ሀገር ላይ ሆናችሁ እያሳለፋችሁ ያላችሁት ሁኔታ ሁሉም ያልፋል የማያልፈው ግን ለአላህ ብላችሁ የምትሰሩት ስራ ብቻ ነው መልካሙ ስራችሁ ሁሌም አብሯችሁ ይላል ዱንያ ላይም አኺራ ላይ ምንም የሚቀር ነገር የለም በቃ ሁሉም ይሄ ፊት ይበላሻል መጨረሻ አጥንት ይቀራል
ስጋው በ3 ቀን ውስጥ ትል በትል ይሆንና ከዛ ሙሉ በሙሉ አፈር ይበላዋል ማለት ነው። ሱብሃንአላህ። ይሄ እንግዲህ ይሄን ነው ምን አለ አላህ ወዩአኺሩኩም ኢላ አጀሊን ሙሰማ እስከ ተወሰነ ጊዜ ድረስ ትቆያላችኋል፣ ምድር ላይ ትቆያላችሁ። ግን ኢነ አጀለላሂ ኢዛ ጃአ ላ ዩአኸሩ ለው ኩንቱም ተዕለሙን የአላህ አጀል በመጣ ጊዜ ግን ያለ ሰዎች የተወሰነችዋ ቀን የመሞቻዋ ቀን የምንሄድባት ቀን በመጣች ጊዜ ግን ቻው የሚቀር ነገር የለም ብታውቁ ኖሮ በላቸው ብሎ አላህ ይናገራል። ከዛ አላህ እንዲህ ይለዋል ሙሳ እንትና ኑህ አለይሂ ሰላምን ቃለ ረቢ ኢኒ ደዐውቱ ቀውሚ ለይለን ወነሃራ ሱብሓነላህ። ቃለ ረቢ ጌታዬ ሆይ ኢኒ ደዐውቱ ቀውሚ እኔ ህዝቦቼን ተጣራው ለይለን ወነሃራ ሌሊትም ጠዋትም በቀንም በማታም ሳይሰለቸኝ ወደ አላህ ተመለሱ፣ አላህን አምልኩ፣ ወደሱ ተመለሱ እያልኩኝ ስጣራ ነበረ። ግን ፈለም የዚድሁም ዱዓኢ ኢላ ፊራራ እኔ የምጠራቸው ጥሪ ግን ሽሽትን እንጂ ሌላ አላተረፈላቸውም ማለት ሽሽት በቃ ወኢኒ ኩለማ ደዐውቱሁም ሊተግፊረ ለሁም ጀዐሉ አሳቢዐሁም ፊ አዛኒሂም ወኢኒ ኩለማ ደዐውቱሁም እኔ በምጠራቸው ጊዜ ሊተግፊረ ለሁም ኃጢአታቸውን እንድትምርላቸው በጠራዋቸው ጊዜ ጀዐሉ አሳቢዐሁም እጆቻቸውን ምን ያደርጋሉ? ፊ አዛኒሂም ጣቶቻቸውን ጆሮአቸው ውስጥ እንደዚህ ይከታሉ አለ። አይሰሙኝም አለ። ወስተግሸው ሲያበሁም ወአሰሩ ወስተክበሩ እስቲክባራ ምን አለ? ወስተግሸው ሲያበሁም ልብሳቸውንም ይሸፍናሉ ከሱ ላለመታየት ማለት ነው፣ እሱ እንዳያቸው። ወአሰሩ ይመሳጠራሉ፣ ወስተክበሩ እስቲክባራ ኩራትንም ይኮራሉ አለ። ثم إني دعوتهم جهارا ሱብሃንአላህ። ከዚያም በጩኸት ጠራኋቸው፣ በጩኸት ተጣርቼ በቃ የጮኩኝ መጣራት ጀመርኩኝ አለ። ثم إني أعلنت لهم وأسررت لهم إسرارا ከዛም ግልጽ አረኩላቸው፣ ከዛም ለነሱ በሚስጥር መሰጠርኳቸው። ምንም ግን ሊሰሙ አልቻሉ። እንዲህም አልኳቸው አለ ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ አልኳቸው። እስተግፊሩ ረበኩም ጌታችሁን ይቅርታ ጠይቁ፣ መሐርታን ጠይቁ። ወንጀል የማይሰራ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣእ ሁሉም የአደም ልጅ ተሳሳች ነው ብለው ተናግረዋል። እኔም የምታዩኝ እሳሳታለሁ፣ እዚህ ያላችሁ 700 ምናምን ሰዎች ሁላችንም እንሳሳታለን። ወላኪን ግን የመጨረሻውን ቀን አስታውሶ ወደ አላህ የተመለሰና ተውባ ያደረገ ሰው አላህ ይቅር ይለዋል። ይህንንም አስመልክቶ ኑህ ምን አላቸው? ፈቁልቱ እስተግፊሩ ረበኩም አልኳቸው፣ ጌታችሁን ይቅርታ ጠይቁት፣ መሐርታን ጠይቁት። ኢነሁ ካነ ገፋራ እሱ በጣም ወንጀልን መሐሪ የሆነ ጌታ ነው። በቃ አትጨነቁ፣ የትኛውንም አይነት ወንጀል ብትሰሩ፣ ምንም አይነት ወንጀል ስሩ፣ ወደ አላህ ብቻ ተመለሱ፣ አላህ ይቅር ይላቸዋል። እሱም ብቻ አይደለም፣ በእስቲግፋር ምክንያት የምታገኙት ምንዳ ደግሞ ይሄ ነው። ዩርሲል ሰማአ ዐለይኩም ሚድራራ በእናንተ ላይ ዝናብን ያወርድላችኋል፣ ማለትም ከድርቅ ያወጣችኋል። ወዩምዲድኩም ቢአምዋሊን ወበኒና ወየጅዐል ለኩም ጀናት ወየጅዐል ለኩም አንሃራ ሱብሓነላህ። ወዩምዲድኩም ቢአምዋሊን ወበኒና በልጆች በንብረት በእነዚህ ሁሉ ምን ያደርጋችኋል? ያብቃቃችኋል፣ አላህ ይሰጣችኋል ሪዝቅ። በምን ምክንያት? አላህን ይቅርታ በመጠየቅ ምክንያት ብቻ ማለት ነው። አላህን ይቅርታ በመጠየቅ ብቻ ምክንያት ምን ታገኛላችሁ? ወዩምዲድኩም ቢአምዋሊን ወበኒና
በንብረት ብር የቸገረህ ካለ እስትግፋር አድርግ፣ ወላሂ ታገኛለህ። ነቢያችን ሰለላሁ ዐለይሂ ወሰለም መን ለዚመ ልእስትግፋር እስትግፋርን እንደዚህ ሙጥኝ ብሎ ያደረገ ሰው ማለትም በደንብ በቃ ሳይሰለች ያደረገ ሰው ካለ ጀዐለ ላሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀሚን ፈረጃ እና ከየትኛውም ከገባበት ጭንቅ እንደዚህ ጭንቅ ባለበት ሰዓት አላህ መውጫ ቀዳዳን ያበጅለታል። ከየትኛውም ሀዘንና ከየትኛውም ጭንቀት ደግሞ አላህ ፈረጃን ያመጣለታል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ እስትግፋር ማድረግ በጣም 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 ወሳኝ ነገር ነው።